ሰላም፣ ዶክተር አሸናፊ ይባላለሁ። ለ20 ዓመታት በሕክምና ሙያ ውስጥ ቆይ ከሙያ አጋሮቼ ጋር የብዙ እናቶችና ሕፃናትን ተስፋ ቀጥለናል። እውቀትና አቅማችንን ተጠቅመን ከሙያ አጋሮቼ ጋር በጣም ብዙ ሞክረናል፣ ታግለናል። እንግዲህ ማርታ፣ የምርመራ ውጤት እንደሚያሳየው የ10 ሳምንት ነፍሰ ጡር ሆነሻል። እውነትህን ነው? ተመስገን አምላኬ ተመስገን። ግን አንዳንድ ነገሮች እንድናወራ እፈልጋለሁ። እሺ። ምናልባት ከተለያዩ ሰዎች ጋር የግብረ ስጋ ግንኙነት ታሪክ ነበረሽ በቅርብ ጊዜ? ኧረ በፍጹም። ከባለቤቴ ጋር ነው። ከተጋባን 2 ዓመታችን ነው። ምናልባት ባለቤትሽ እንደዚህ አይነት ታሪክ ይኖረው ይሆን? አይ ኧረ በፍጹም። በእርግጥ ስራው ብዙ ጊዜ ወደ ክፍለ ሀገር ነው እና የምንገናኘው በወራቶች መሀል ነው። ግን እኔ ባለቤቴን በጣም ነው የማምነው ዶክተር። እንዴ ምንድን ነው? ምን መሰለሽ ማርታ፣ እንግዲህ የሰው ልጅ በህይወቱ ውጣ ውረድ ውስጥ ጥሩም መጥፎም ነገር ነው የሚገጥመው አይደለም? ሁላችንም የየራሳችን ህመም አለን፣ መከራ አለን፣ በሽታ አለን። በሽታው ነው የሚለያየው። ምን ለማለት ነው ማርታ፣ በደምሽ ውስጥ ኤችአይቪ ቫይረስ ያሳያል ምርመራ። ተረጋጊ ማርታ፣ ተረጋጊ። ቫይረሱ በደምሽ ውስጥ አለ ማለት እኮ የህይወት መጨረሻ ነው ማለት አይደለም። ራስሽን አረጋጊ ማርታ። አስፈላጊውን ክትትልና ጥንቃቄ ማድረግ ከቻልሽ ልጅሽ ከኤችአይቪ ነፃ ሆኖ መወለድ ይችላል። እመኝ። አንቺም በጊዜ መድኃኒቱን መጀመር አለብሽ። አሁን ምንም ነገር ለራስሽ መወሰናችሁ 2 ሆነሻል። የልጅሽ ኃላፊነት አለብሽ። ስለዚህ እያንዳንዷ እንቅስቃሴሽ ጥንቃቄ ሊኖራት ይገባል። አሊያ ልጅሽ ይጎዳል። መጨነቅ፣ የማይሆን ነገር ማሰብ አያስፈልግም። ሁሌም አጠገብሽ ነን፣ መመካከር እንችላለን። በእርግጠኝነት ደግሞ ልጅሽ ከኤችአይቪ ነፃ ሆኖ ይወለዳል። እንኳን ደስ ያለሽ። ልጅሽ ከኤችአይቪ ቫይረስ ነፃ ነው። ተመስገን ተመስገን አምላኬ። አንተንም አመሰግናለሁ ዶክተር፣ ሁላችሁንም አመሰግናለሁ ስለተባበራችሁኝ፣ ስለ ሁሉም ነገር እግዚአብሔር ይስጥልኝ። በእውነት በጣም አመሰግናለሁ። ግዴታችን ነው ማርታ። በርቺ። እሺ ማርታ፣ እንዴት ነሽ? እየበረታሽ ነው? ያው መቼስ ደህና ነኝ። እያመመሽ ነው እንዴ? መድኃኒትሽን አላቋረጥሽም አይደል? ህመም ብዙ አይነት ነው ዶክተር፣ መቼም ላንተ አልነግርህም። የኑሮዬ ሁኔታ ከአቅሜ በላይ ሆኖ መድኃኒት እንኳን መግዛት አልቻልኩም። ባለቤትሽስ? እሱ የደም ምርመራዬን ከሰማ በኋላ እንደወጣ አልተመለሰም። አዝናለሁ ማርታ፣ በጣም አዝናለሁ። ያው እንደምታውቀው ልብስ በማጠብና እንጀራ በመጋገር ነበር የምተዳደረው። ከቅርብ ጊዜ ወዲህ ግን የኤችአይቪ ህመምተኛ መሆኔን ሲሰሙ ሰዎች ስራ ላይ ያሰሩኝ አልቻሉ። በዛ ምክንያት የጎዳና ስራ ጀምሬያለሁ። ጎዳና? ሴተኛ አዳሪነት። ማርታ፣ ምን ላድርግ ዶክተር? ጥሩ ገንዘብ አገኝበታለሁ። በዛ ላይ ልጄን ደህና ትምህርት ቤት እያስተማርኩ ነው። ባይሆን ደስ ይለኝ ነበር።
ግን ጥንቃቄ እያደረግሽ ነው አይደል? በተቻለኝ መጠን በተቻለኝ መጠን ሳይሆን በየትኛውም ጊዜ ጥንቃቄ ያስፈልጋል። በፍጹም መዘናጋት አያስፈልግም። ባይሆን ከዚህ ቀደም ያግዙሽ የነበሩ ግብረሰናይ ድርጅቶችን ጠይቃቸዋለሁ። እኔም ለዛ ነበር የመጣሁት ዶክተር። በጣም አመሰግናለሁ። አታስቢ፣ ምንችለውን ያህል እናደርጋለን። አንቺ በርቺ፣ ተስፋ አትቆርጪ። ለጊዜው ነገሮች የተስተካከሉ መስለው ነበር። ለጊዜው በወርሃ ጥር 2017 ዓ.ም አሜሪካ ለኤችአይቪ ኤድስ ተኮር ፕሮግራሞች የምትሰጠውን ድጋፍ ሁሉንም የውጭ እርዳታዎች በድንገት ካቆመች በኋላ ከኤችአይቪ ኤድስ ጋር የሚደረገውን ዓለም አቀፍ ትግል ከባድ እንቅፋት እንደገጠመው እየተገለጸ ይገኛል። ይህም እርዳታ መቋረጥ ወዲያው ነበረ በጸረ ኤችአይቪ መድኃኒት አቅርቦትና በመከላከል አገልግሎት ላይ ቀውስ በመፍጠር የሚሊዮኖችን ሕይወት አደጋ ላይ ጣለው። የተባበሩት መንግስታት ድርጅት የኤድስ መከላከያ ድጋፍ ተጽዕኖ ትንተና ይህ የገንዘብ ድጋፍ በቋሚነት የሚቋረጥ ከሆነ ከ2025 እስከ 2029 ባሉት 4 ዓመታት የሚያስከትለው መዘዝ እጅግ አስከፊ እንደሚሆን እየተገለጸ ይገኛል። አዎ ማርታ፣ እንደምን አለሽ? ሰላም ነሽ ወይ? አለሁ። እባክሽ አረፍ በይ። እንዴት ነሽ? ውሎ እንዴት ነው? ተመስገን። ልጅሽ እንዴት ነው? ባቢ አሁንማ ጎረመሰ እኮ። ተመስገን ነው። መቼም ሁሌ እንዳስቸገርኩ ነው። አንድ ነገር ብቻ ላስቸግር ነበር። ስንት ጊዜ ነው የምነግርሽ እንደዚህ አትበይኝ ብያለሁ እኮ። የምን ማስቸገር ነው? እሺ ምንድን ነው የተፈጠረው? ድርጅቶች እየተዘጉ እንደሆነ ሰምተሃል? ሰማሁ። እና እንደው ሌላ የቀረ ተቋም ካለ የሚረዳኝ የሚያግዘኝ ብትፈልግልኝ ብዬ ነበር። እንግዲህ የማውቃቸው ድርጅቶች በሙሉ ተዳክመዋል። እያሳለሽ ነው አይደል? መድኃኒትሽን አላቋረጥሽም? እየወሰድኩ የእውነት? ለማንኛውም እኔ የማውቃቸው ድርጅቶች በሙሉ ተዳክመዋል። እስኪ ፈላልግና ያለውን ነገር አሳውቅሻለሁ። አንተ ብቻ በርቺ፣ ምግብም በአግባቡ ብይ። ያረጋግጠህ ደውልልኝ አደራ። እደውላለሁ። በጣም አመሰግናለሁ። ምንም ነገር ቢፈጠር ደውይልኝ በየትኛውም ሰዓት። እሺ? አይዞሽ። ማርታ
እንደው ምናልባት ካገዘችሽ ችግር ዘበያሽ። አረ ዶክተር እንዴ ምን ነው ማለት ሁሉ ጊዜ አብረኸኝ ተጨንቀህ እንደገና ደግሞ ካንተ ገንዘብ ልቀበል እንዴ? አይደለሽ ምን አደረኩ? በእውነት በጣም አመሰግናለሁ። እኔ ተቸገረኝ በእውነት ማርታ። አመሰግናለሁ። ከጥቂት ቀናት በኋላ ማርታ ማረፏን ሰማሁ። ቀስ በቀስ የጨበጥነው ተስፋ እየሳሳ አዲስ ፍርሃት ተወለደ። እናት ጠንካራ ሴት ነበረች። ይህን መቼም እንዳትረሳ። በእነኚህ አስቸጋሪ ቀናቶች ውስጥ ሆነንም ቢሆን አዲስ ታካሚዎች በተስፋ መምጣታቸውን አላቆሙም። የ3 ወር ነፍሰ ጡር ነሽ ዶክተር። ይህ ሁሉ ነገር እንዴት ሊፈጠር እንደቻለ እኮ እኔ ምንም አልገባኝም። ምናልባት አንፕሮቴክትድ ሴክስ አድርገሽ ይሆን? እስቲ አስታውሽ። አንዲት ቅጽበት እንዴት ይህ ሁሉ ነገር ማበላሸት ትችላለች? ቆይ ምን ይዛን ቀን እግሬን በሰበረው። እንግዲህ የምርመራ ውጤት እንደሚያሳየው HIV ቫይረስ በደምሽ ውስጥ እንዳለ ነው። እንዴት እንደዚህ ይሆናል ዶክተር? እኔ እኮ ከክፍለ ሀገር ድረስ የመጣሁት በችግር ያሳደጉኝ ቤተሰቦችን ለመጦር ነበረ። ጓደኞቼ ናቸው እንደዚህ ነገር ውስጥ የከተቱኝ። አረፍ በይ እባክሽ። እሺ አሁን ምንድን ነው የማደርገው? ልጄም በሽታው አለባት እንዴ? እሱን ማወቅ አልችልም። ነገር ግን ቫይረሱ ከእናት ወደ ልጅ እንዳይተላለፍ መድኃኒቱን አሁን ነው መጀመር አለብሽ። እሺ ታዲያ ስጠኛ፣ አሁኑኑ ልጀምር። ዶክተር ይሁን ነገር በለኝ እንጂ። የኤአርቪ መድኃኒቶች አልቀውብናል፣ አቅርቦትም ተቋርጦብናል። በጣም አዝናለሁ። ጤና ይስጥልኝ። ሰላም ጤና ይስጥልኝ። ዶክተር አሸናፊ እባላለሁ። ዶክተር ምን ልርዳ? የእናቶችና የህፃናት ሐኪም ነኝ። በዚህ ሙያ ለበርካታ ዓመታት ያህል አገልግያለሁ። በተለይ በኤችአይቪ ቫይረሱ ከእናት ወደ ልጅ እንዳይተላለፍ በተሰሩ ስራዎች ብዙ አስተዋጽኦ ካደረጉ ሐኪሞች መካከል አንዱ ነኝ ነበርኩ። በሙያዬ ተስፋ የቆረጥኩ ያህል እስኪሰማኝ ድረስ አመጣጤ ዝምታችሁ ከምን የመነጨ እንደሆነ ለመጠየቅ ነው። ዶክተር ምን እያልከኝ እንደሆነ አልገባኝም። ስታደርጉ የነበረው የእናቶች ድጋፍ መቋረጥ የለበትም እያልኩ ነው። እሱ እኮ ከአቅማችን በላይ ነው እያልኩ ነው ዶክተር። ስለዚህ እጃችንን አጣምረን እንቀመጥ? እሱን እኮ ያው ለዓለም አቀፍ ድርጅቶች ኢሜል እየተጻጻፍን ነው። ከዚህ በላይ ምን ማድረግ እንችላለን ዶክተር? እና መርዶ ነጋሪዎች ሆነን እንቀመጥ? አክሜ ላድን እንጂ የሚቀጥል ህይወት ላሰናብት አደራ አልተቀበልኩ። እኛ ምን እንዳጠፋን እኮ አልገባኝም። አልገባኝም? ማን ይገባዋል? ማን ይገባዋል?
ማን ያገባዋል? አልገባኝም። ሰላም፣ ዶክተር አሸናፊ ይባላል። ይሄ ለዓለም ሕዝብ ሁሉ የተላከ እውቀትና አቅማችንን ተጠቅመን ከሙያ አጋሮች ጋር በጣም ብዙ ሞክረናል፣ ታግለናል። ዛሬ ግን ሁላችንም ተወቃሽ ሊያደርግ የሚችል የብዙ ሚሊዮን ሰዎችን ሕይወት የሚቀጥፍ የዘመን መታጠፊያ ላይ እንገኛለን። እባካችሁ ተስፋ ሲወድቅ እንመልከት። የሚወድቁ ህልሞች ቆጣሪያን ነው። እንደ አንድ ሐኪም በመዳናቸው ውስጥ የኔም መኖር ትልቅ ዋጋ አለውና በተስፋ መቁረጥ እንዳልሞት እርዱ። መዳን የሚችል ሰው አይሞት። አመሰግናለሁ።